በቁምህ እንደምንረግጥህ 100% ማወቅ አለብህ። ማርያምን ነው የምልህ። ከምር አብርሽ ይሄን ነገር ተቀብሎ አክሴፕት አድርጓቸው ቤተሰብን ተቀብሎ እኔ ሄርሜላ እያለቀሰች ካየው እኔ እንጃ አብርሽ እኔ እንጃ። ከምር የነም ነግራችሁ ጋሽዬ እስከዛሬ ብዙ ጊዜ ብዙ ወራት ጠፍተህ ምናምን አሁን ሰርግ እናድርግ፣ ሽማግሌ እንላክ፣ ሩታና አብርሽን እናስታርቃቸው ብሎ ሰላም እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበል። እንግዲህ እንደምታዩት ኤፍሬም ያደረገው ነገር በጣም የሚያስጠላ በጣም ነው የሚደብረው። ከሄርሜላ ቤት ሄዷል። ያለውን ነገር አይቶታል በደንብ የሄርሜላን ቤት ማለት ነው። ስለዚህ ሄርሜላን ጉድ ሊሰሯት ነው። ሄርሜላ ሊያስደፍሯት ነው። አሁንም ቢሆን ሄርሜላ ላይ ከባድ ሴራ ሊሰራባት ነው ያለው ማለት ነው። አብርሽ እንግዲህ የራሱ ቤት እንደተከራየ ታውቃላችሁ። እስካሁን ዝም ብሎ ገስታውስ ምናምን እንደዛ ሩም እንትን እያለ ምናምን ነበር የሚኖሩ ማለት ነው። አሁን ግን የራሱን ቤት ተከራይቶ ምናምን እየኖረ ሄርሜላ ደግሞ አብረው እንዲኖሩ የሚያምር ቤት ተከራይታ ነው ያለችው እና አብርሽ እዛ ጋር ስለከፈለ ግዴታ ለትንሽ ጊዜም ቢሆን ራሱ ጋር ነው የሚሆነው። አሁን ደግሞ ጋሽዬ መጥተዋል፣ የሩታ አባት መጥተዋል። ከሩታ ጎን ያሉ በሙሉ አብርሽን ይቅርታ እያሉት ነው ያሉ። ስለዚህ አብርሽን ወደ ሩታ ሊመልሱት ነው። ሰርግ ሊደረግ ነው። እኔ ነኝ ያለ ሰርግ ሊደረግ ነው። ከምሬ ነው የምነግራችሁ። የታሰበው ነገር በጣም የሚያስጠላና በጣም ከምላችሁ በላይ የሚደብር ነገር ነው እየተደረገ ያለው ማለት ነው። ጋሽዬም እያወራበት ነው ያለው፣ የሩታ አባትም እያወሩበት ከሩታ ቤት ነው ያለው። አሁን አብርሽ ከነበረበት ቤት ማለት ነው። ገባችሁ አይደለ? ስለዚህ ሰርግ ተደርጎ ምናምን በስነ ስርዓት ሊዳሩ ቤተሰብ ሊመርቃቸው እንደዛ ሊደረግ በሽማግሌ አብርሽ ሊያዝ ነው። አብርሽን ደግሞ ሁሉም ሰው በቃ እንዲህ ከበውት ነው ያሉት ማለት ነው። ከሄርሜላ ጎን የነበሩ ከሩታ ጎን የነበሩ ሲያሽቀብጡ የነበሩ ለሩታ ሲያሽካኩ የነበሩ ሰዎች እንዳለ አብርሽን እየከበቡት አብርሽን ይቅርታ እያሉት ምናምን ነው ያሉትና ኤፍሬም አውቆ ነው ሄርሜላን ይቅርታ የጠየቃት አውቆ ነው ቤት ለማየት ምናምን እሷን ሊያግቱ የሆነ ነገር ሊያደርጓት ነው እንጂ ሌላ ነገር እንዳልሆነ በደንብ አድርጋችሁ ማወቅ ትችላላችሁ። ገባችሁ አይደለ? ስለዚህ አብርሽ ትናንትም ቢሆን ይዘህ መሄድ የነበረብህ ውጪ ላይ ምናምን ይቅርታ ማስባል ሲገባህ ቤቷ ድረስ ይዘህ መሄድ እሱን አግባባለሁ ብዬ አላስብም። ሄርሜላ እያሳዘነችኝ ያለችው ሄርሜላ በጣም እኔ እንጃ ከምላችሁ በላይ በጣም እያሳዘነችኝ የሆነ ነገር በቃ ልቤን እየነካችው ነው ያለችው። ለምን እየተደረገባት ያለው ነገር በጣም ከባድ ነው። ከምር በጣም ከምላችሁ በላይ በጣም ከባድ ነው። እሷ ላይ ከባድ ሴራ እየተሰራ ነው ያለው። ከባድ ነገሮችን እየተደረገባት ነው ያለውና በጣም ነው የሚያሳዝነው። በጣም ነው የሚደብረው። እንደዚህ አይነት ነገር አታድርጉ፣ እረፉ። በቃ የማይሆን ነገር የማይደረግ ነገር ለምንድን ነው የምታደርጉት እንዴ? ምንድነው ሀሳባችሁ? ምንድነው አላማችሁ? እሷን መጉዳት ነው? እሷን ማስለቀስ ነው? ለምን መጀመሪያ የማይሆን ነገር ለምን ታስገቧታላችሁ? ለምን ተጋባላችሁ? እሷስ እሷን ማሳዘን እሷን ማስለቀስ አሁን ከሄርሜላ ጋር ሆኗ ስላያችሁ ምናምን ቤተሰብ እንዴት የአብርሽ ቤተሰብ ራሱ እንዴት እያመናችሁ እንደሆነ ራሱ አልገባኝም። ገባችሁ? አሁን ሰርግ እስከዛሬ ኖራችሁ ሰርግ ያላሰባችሁ ሰዎች ዛሬ ምን አሳሰባችሁ? ምን ሊያነሳችሁ ቻለ? ምን አስነሳችሁ ይሄን ሰርግ ለማድረግ ምናምን? ዛሬ ይሄን ሰርግ ለማድረግ ምንድነው ያነሳሳችሁ ነገር? የማይሆን ነገር እኮ ነው ያረጋችሁ ያላችሁት አይደል እንዴ? የማይመስል ነገር የማይሆን ነገር ሊደረግ ሊሆን የማይችል ነገሮችን እያረጋችሁ የልጅቱን ህይወት አትበጥብጡት። በቃ ማርያምን ሄርሜላ ታሳዝናችሁ። ከመጀመሪያውም አይሆንም ብላችሁ በሽማግሌ በቤተሰብ መያዝ ነበረባችሁ። ልጁ ከባድ ጥልቅ ውስጥ ሲገባ እያያችሁ ዝም ብላችሁ ልጅቱ ጋር ያለውን ነገር እያያችሁ ዝም ብላችሁ አሁን እናንተ ሰርግ እና ሽማግሌ ታስባላችሁ። በጎን አይደል እንዴ? እኔ እንጃ ማርያምን ይሄ ነገር ሆኖ አብርሽ እናጠፋሃለን፣ ከምር እናጠፋሃለን። ከሄርሜላ ህይወት አጨብጭቤ ተጫውቼ ረግጬ እወጣለሁ ካልክ በቁምህ እንደምንረግጥህ 100% ማወቅ አለብህ። ማርያምን ነው የምልህ። ከምር አብርሽ ይሄን ነገር ተቀብሎ አክሴፕት አድርጓቸው ቤተሰብን ተቀብሎ እኔ ሄርሜላ እያለቀሰች ካየው እኔ እንጃ አብርሽ እኔ እንጃ። ከምር የነም ነግራችሁ ጋሽዬ እስከዛሬ ብዙ ጊዜ ብዙ ወራት ጠፍተህ ምናምን አሁን ሰርግ እናድርግ፣ ሽማግሌ እንላክ፣ ሩታና አብርሽን እናስታርቃቸው ብሎ ከቡታጀራ አዲስ አበባ የሩታን አባት ሁላ ይዞ መምጣቱ
ምን አይነት ቫልዩ እንዳለው አልገባኝም። የሄርሜላ ልብ ልትሰብሩ፣ ሄርሜላ ልታስለቅሱ፣ ሄርሜላን ያልሆነ ቦታ ልትጥሏት፣ ሄርሜላ ልቧን ልትሰብሯት እንጂ ለአብርሽ ያዝናችሁለት አይደለም። ስንት ነገሮችን ሲያደርጉን የራሳችሁ ጉዳይ ብላችኋል። እንዲህ ሄደ ነበር ጋሽዬ። አሁን ለምንድን ነው የነሱ እንትን ሊያሳስብህ የቻለው? አሁን በምን አይነት ኬዝ ነው እነሱን አሳስቦህ የነሱ ትዳር የነሱ የሆነ ነገር አሳስቦህ ልትወስን የቻልክበት ምን አይነት ምክንያት ቢኖር ነው? ማርያምን አላቅም። ብቻ ግን ሄርሜላ ምንም አይነት ነገር እንድትሆን አልፈልግም። እኔ ሩታ ፈልጋ አልፈልግም ምናምን ብላ የወጣችበት ትዳር ነው። ሄርሜላ ግን የሆነ ነገር እንድትሆን እንድትጎዳ እንድታዝን አልፈልግም እኔ በበኩሌ ማለት ነው። እናንተስ ምን ትላላችሁ? የናንተን ሀሳብ አስተያየትም ኮሜንት ላይ ያስቀምጡልኝ። ባይ